አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? እንዲሁ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኖ ነባሮችም ሼር፣ ላይክ፣ ሀሳብ አስተያየት በመስጠት አበረታቱኝ እላለሁኝ። ዛሬ ይዤላችሁ የመጣሁት እንግዳ ድራማ ክፍል 47 ነው። ቪዲዮውን ከመጀመራችሁ በፊት ላይክ ማድረጋችሁን አትርሱ። አመሰግናለሁ። እትዬ ሄለንም ቤት ውስጥ ኤልሾን ስትፈላልጋት ስጠራት በየክፍሉ ሄዳ ስትፈልጋት አላገኘቻትም። በዛ መሀል ላይ መኩ መጣ። ምን ሆነሽ ነው ብሎ ቢጠይቃትም ኤልሾን አይታታል ወጥተህ ነበር እንዴ ብላ ጠየቀችው። እሱም አላየዋትም አላት። እሷም በጣም ተናደደች። እንዴ ተረጋጊ እንጂ ምን ሆነሽ ነው? ችግር አለ እንዴ? የሆንሹ ነገር አለ ብሎ ቢጠይቃትም ምን ያልሆንኩት ነገር አለ? ለሷ ብዬ ህይወቴ ሁሉ መስቅቅል የሆነው እሷ እንደዚህ እንዴት ታረገኛለች ብላ መናደዷን ቀጠለችም። በዛ መሀል ላይ አይንዬም መጣች። አይንዬም ምን ሆነሽ ነው? ስትጮይ ሰምቼ መጣሁኝ። ስትሮጥ መጣች። ምን ሆነሽ ነው? ምን ነካሽ? የሆነ ነገር አለ እንዴ ብላ ስትጠይቃት ዝም አለቻት። መኩንም ብትጠይቃት መኩም እኔ የማውቀው ነገር የለም እናቴ ብሎ መለሰላት። እትዬ ሄለንም በጣም ተናደደች። አይንዬም የምትለው ነገር ጠፋባት። እንዴ ምን ሆነሽ ነው? ምን ሆነሽ ነው? እስቲ ንገሪኝ። ተረጋጊ እንጂ እስቲ ቁጭ በይ። ምን እረጋጋለሁ? ኤልሾ ጉድ ሰራችኝ። እትዬ ሄለንም ኤልሾ የት እንደገባች አላቅም። ቤቱ በሙሉ ስፈልጋት አላገኘዋትም። የትም ጉድጓድ ብትገባ እገባለሁ እንጂ ዛሬ አልለቃትም። እንዴት እንደዚህ ታደርገኛለች ብላ እትዬ ሄለንም ለአይንዬ ቤት ውስጥ ማንም የለም እኮ የአንቺ ልጆች ስለመሆኑ አሉ ብላ ጠየቀቻት። መቆም በጣም ደነገጠና ከተቀመጠበት ብድግ ብሎ ተነሳ። ኑኑና ቤሎል እየተዝናኑ ቤሎልም ተሸክሟት እያዝናናት በአንድ መናፈሻ ላይ ቁጭ አሉ። ኋላ ኋላቸው ግን ጆን እየተከተላቸው ነበረ። እነሱ ግን አላወቁም። እነሱ ቁጭ ሲሉ ቁጭ ይላል፣ እነሱ ሲቆሙ እየቆመ ተደብቆ እየተከታተላቸው ነበረ። ቤሎልም ቁጭ ባሉበት ለኑኑ ትወጅኛለሽ ግን እውነቱን ንገሪኝ ብሎ አስገደዳት። እሷም ሀሳቧ ያለው የክስ ወረቀት ስለመጣባት እታሰራለሁ ይሁን የሚለው ነገር ሀሳብ ሆነባት። እታሰራለሁ ይሁን፣ ከታሰርኩ እንዴት ትሆናለህ ብላ ጠየቀችው። እሱም የሰራሽው ወንጀል አለ፣ እንዲያጠፋሽው ነገር አለ፣ ለምን ትታሰሪያለሽ? ለምን እንደዚህ አይነት ነገሮችን ታስቢያለሽ አላት። አይ ከሆኑ ቢሆንስ የሚለው ነገር ነው ብላ መለሰችለት። ግን ትወጅኛለሽ ብሎ ቢጠይቅም የደቂቃዎች ምንም ነገር መልስ አልሰጠችውም። ጆንም እየተከታተላቸው ነበረ። ኤልሾም ከኋላው መታ ጆን ብላ ጠራችው። እሱም እንዴት ትጠርኛል ደግሞ ትከታተኛለሽ ብሎ አፍኖ ደብቆ አስቀመጣት፣ እነሱ እንዳያዩት። ምክንያቱም ልትመታው እንዳሰብክ ስላወቅኩኝ ተከታተልኩክ አለችው። ኤልሾንም ጆን አስጠነቀቃት። እስካሁን የምታውቂው ጆን አይደለሁም፣ ተቀይሬያለሁ። እስካሁን ባለው ነገር ላይ ምንም ነገር ተጽዕኖ ፈጽሜ አላቅም። አሁን ግን ወስኛለሁ። ስለዚህ ተቀያይሬያለሁ። ስለዚህ የሆነ ነገር ሳይፈጠር ከፊት ለፊቴ ዞር ብትጂ ይሻልሻል አላት። እሷም አይሆንም፣ ይሄ መጥፎ ነገር እንደምትሰራና እንደምትፈጽም ስላወቅኩ ነው እኔም የተከተልኩክ። አስረግጬ ስነግርሽ ቤት ውስጥ በሙሉ ያላችሁ ቤተሰቦች ሁሉ ጤነኛ አይደላችሁም። ያቺ የተረገመች እናትሽ፣ በዛ ላይ ወንድምሽ፣ እነዚህም ተቀማጭ የሆኑ ቤተሰቦችም አንድ ላይ ሁላችሁም አንድ ናችሁ፣ የማትረቡ ናችሁ ብሎ አናገራት። እሷም በጣም ተናደደች። ኤልሾም እናንተ ምን አገባክ? ሰብስበ እያኖረህን ነው እንዴ? ስለዚህ ሁሉንም ተውና ሁሉም ልክ ልትሆን ትችላለህ። ነገር ግን ወንድሜ እንደዚህ አይነት ሰው አይደለም። ጆንም እና እኔ ነኝ እንደ የደረስኩበት አላት። እሷም ያው ስለደረስክበት ነው፣ ከሚወዳት ሴት ጋር አብሮ እየሄዳችሁ ስላየ ነው እሱም ወደ እርምጃው የገባው። ኤልሾም አስረግጦ ነገራት። እኔ በሕይወት እያለው ልጅቷ ግን ለሱ በፍጹም አትሆንም አላት። እሷም ጆን ቆይ ምን ሆነ ነው?
ምንም ቢሆን ምንም መጥፎም ይሁን ጥሩ ይሄ እኮ ወንድሜ ነው። ወንድሜን መጥፎ ነገር ሲደረግ ወይም ደግሞ የሆነ ነገር ሲደረግ ቆሜ የማጨበጭብ ይመስልሃል? ማጨብጨቡ ካልተዋጠልሽ ቁጭ ብለሽ ታጨበጭብ ያለሻ አላት። እሷም አስጠነቀቀችው። ጆን እረፍ፣ ይቅርብህ፣ ይሄ ተንኮል ቢቀርብስ ይሻላል። መጥፎ ችግር ውስጥ ትገባለህ፣ መጥፎ ችግር ውስጥ ይስበሃል አለችው። ኑኑም ቤሎል መሽቷል፣ አሁንም ወደ ቤት ብንመለስ ምን ይመስልሃል አለችው። እሱ ግን ፈቃደኛ አልሆነም። እንደዚሁ ቁጭ እንዳልን ብነጋ ደስ ይለኛል አላት። እሷም መሄጃ መመለሻ መግቢያ የት ነው ብላ ጠየቀችው። ምንም ቢሆን አትፍሬ፣ ስጋትም አይግባሽ፣ በእኔ አትተማመኝም እንዴ? ምንም ቢሆን ለአንቺ አላንስም አላት። እንዴ ይህንን ትጠረጥሪያለሽ እንዴ ብሎ ሲጠይቃትም እሷም አውቃለሁኝ፣ አይ ለሷ አይደለም፣ በጊዜ ቤት ብንገባ ይሻላል። እሱም ፍቅሩን ገለጸላት። ምንም ቢሆን ስለሴት ልጅ ከመልኳ ይልቅ ክብሯ ይበልጣል። ደግሞ በጣም ነው ምሳሳልሽ፣ የምጠብቅሽ፣ በጣም ነው ማከብርሽ፣ በጣም አፈቅርሻለሁ። እሺ የኔ ጽጌረዳ አላት። እሷም መለሰችለት፣ በጣም ነው ማመሰግነው፣ እኔና የማንነቴን ቦታ እያወቅ ይህንን ያህል ክብር ስለሰጠህኝ ከልብ አመሰግናለሁ። የሚወደደው ባለው ነገር ሳይሆን በማንነቱ ነው። እኔ እንዳየውሽ ነው የወደድኩሽ። ከኋላቸው ጆን ቁጭ ብሎ ቅጥል እያለ ነው። የእነሱ ፍቅርም እንደቀጠለ ነው። ቤሎልም በረደሽ እንዴ ብሎ እጇን አሻሽቶ ማሽተትም ጀመረ። አሁንስ ሞቀሽ እያለ ፍቅራቸውን ማሟሟቅ ጀመሩ። ጆንና ኤልሾ ከኋላ ሆነው ግን ቤሎልም ብድግ ብሎ አሁን መሻሽቷል፣ ስለዚህ ወደ ቤት መሄድ አለብን፣ በይኒ ተነሺ ሲላትም እሷም እኔ ደክሞኛል ካላዘልከኝ አልሄድም ብላ እንቅጭ አለች። እሱም እንዴ አሁንስ ቀብጠሻል፣ በቃ የሆነ ደውርዬዎች እንዲሁም እንዳያገኙሽ በቃ ቻው ብሎት እኔ ሄጃለሁ ብሎ መንገዱን ቀጠለ። እሷም ሂድ በቃ ቻው አለችና አሰናበተችው። ኑኑም ብድግ ብላ እንዴ ልጇ አመረረ እንዴ ብላ እውነት የሚሄድ አልመሰላትም ነበረ። እሷ እውነት አዝሎኝ ይሄዳል የሚለው ነገር አስባ ነበረ። እሱም አምሮ መንገዱን ሲቀጥል አመረረ እንዴ ይሄ ልጅ ምን አይነት ነው ቤሎል ብላ እየጠራችው እሷን መንገዷን ቀጠለች። እትዬ ሄለንም ቤት ውስጥ በጣም እየተናደደች እያለቀሰች ለእሷ ብዬ ስንት መስዋዕትን ከፍዬ እንዴት ውሳ በአሁን ሰዓት እንዴት ይሄን ያህል ደርሳ ትምህርቷን ታቋርጣለች ብላ በጣም ተናደደች። አይንዬም እንደዚህ አደርጋለች እንደ እውነትሽ ነው አለቻት። መኩም የፈራሁት ነገር ደረሰ ደግሞ ሆንም ኤልሾን አንጠልጥሏት አንቺ ነሽ ዛሬ ችግር የሆንሽብኝ አለና ተናደደባት። ለምንድን ነው የምትከታተኝ? ለምን አብረን እንውጣ አብረን እንዝናና ለምን ትይኛለሽ? እኔ ምንሽ ነኝ ብሎ ጠየቃት። እንዴ እሷም በጣም ተገረመች። እንዴ አትወደኝም እንዴ? እንዴ ምን ማለት ነው እንደዚህ አይነት ጥያቄ? ጥያቄውን በጥያቄ አትመልሽልኝ፣ የጠየኩሽን መልሽ ብሎ አፈጠጠባት። ጆንም አመረረ።